በቃ ከሷ ጋር ጓደኛስ እንደሆነ ስለሚያውቅ እሱ አሁን በሱ ቤት የወንድምና የእህት ኖርማል የጓደኛና ከሰይድ ጋር ደግሞ በጣም ነው የሚከባበሩት። እሱን ነገር ወደ ፍቅር የቀየረው ምንድን ነው? እኔን ለማናደድ እኔ ያዘንኩት ለእሷ ነው እንጂ ለእኔ ምክንያቱም ሮዛንም አገባህ ሌላም ሴት አገባህ እኔ አይመለከተኝም። እጄን አውጥቻለሁ። አይመለከተኝም፣ አያገባኝም። ሮዛዬም እንድትከፊ አልፈልግም። ከዚህ በኋላ እኔ ስላንቺም ስምሽንም አልጠራም፣ ምንም አልልም። ከህይወታችሁ ወጥቻለሁኝ። ከዚህ በኋላ እስካሁን ላደረኩት ነገር ላንቺ ብዬ በማወቅም ሆነ ባለማወቅ ያጠፋው ጥፋት አፉ በይኝ። አፉ እንደምትይኝ አውቃለሁ። በተረፈ እንግዲህ ያው ላንቺ ብዬ እስካሁን በማወቅና ባለማወቅም ያደረኩትን በሙሉ ይቅርታ ብላ ሮዛን ጠይቃለች ሱመያ። አሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ብያለሁ። ሁላችሁም ባላችሁበት ያለ ሰላምና እዝነት እናንተ ጋር ይኖር እያልኩ እና ሱመያ ዛሬ ሮዛን ይቅርታ ጠይቃታለች። እስካሁን በማወቅና ባለማወቅ ሁሉ ነገር ላንቺ ብዬ የሰራሁት ይቅርታ አድርግልኝ። ከዛሬ በኋላ የእናንተ ህይወት ውስጥ አልገባም። ወጥቻለሁ። እኔ ድሮም ሲጀመር ወጥቻለሁ ከእናንተ ህይወት። ለምን እሱ የተለያየ ሴት እየለቀመ እያሰደበኝ ሲል ነው። ሲጀመር ከሚዲያ ላይ ራሱ ወጥቻለሁ። እሱ ሲያሰድበኝ ነው እኔ በቃ ሚዲያ ላይ መጥቼ መልስ ልሰጥ የመጣሁት እንጂ ድሮም ከህይወቱ ወጥቻለሁ፣ ከህይወታችሁ ወጥቻለሁ። እስካሁን ግን ላንቺ ብዬ የሰራሁትና ባለማወቅና በማወቅም የሰራሁትን ይቅርታ አድርጊልኝ ብላለች ሱመያ ምስኪን። እና እንትናም እቺ ማናት የሰኢድ እህት ማለት ነው ከህይወቱ ውጪ ለምን አንቺ የራስሽን ህይወት አትኖሪም? እሱም የራሱን ህይወት ይኖር። 1 አመት 2 አመት የሚሆን አህል ፈልጎሻል፣ እምቢ ብለሻል። ስለዚህ ለምን ራስሽን ከሱ ጋር ታሳምሚያለሽ? እንደውም እንደርሻለን። በቃ ታዩ እርግፍ አድርጊና ስለሱ ነገር ማውራት ታዩ። አንቺም የራስሽን ላይፍ ኖሪ፣ እሱም የራሱን ላይፍ ይኖርበት። በቃ ታዩ አለቻት ማለት ነው። እንግዲህ የሰኢድ እህትም ተነሳችበት። አሁን ገና ጥሩ ንግግር አወራች። እንግዲህ ምንም ማድረግ አይቻልም። ሱመያ ራሷ ናት እምቢ ያለችው በፊትም ማለት ነው። ደግሞ ተመልሳም ጓደኛዬ ናት እያለች ራሷን ታሳምማለች። ጓደኛዬ ናት ትጎዳለች ምናምን ብላ ማለት ነው። በነገራችን ላይ ልጅቷ ሲጀመር ምስኪን ናት። አኪድ ይጎዳታል ብዬ አላስብም። ሰኢድም እንግዲህ ሁላችሁም እንደምታውቁት ነው ማለት ነው። ሱመያ ግን እንዳያገባ ትፈልጋ ነው። ለምን እሷ በቃ አብዛኛው ያናደደ ሱመያ ጓደኛዋ ስለሆነች ያኔ ስደት ላይ አብረው ስለኖሩ እቺ ልጅ የድሮ ፍቅራቸውን ስለምታውቅ ያንን ፍቅርና ህይወት ስትወስድባት ማለት ነው በቃ ተናዳ እንዴት የሚል አስባችኋታል? ግን ሁሉም ቦታ ወላሂ ሁሉም ቦታ ጋር ያኔ ብታስቡ ሴቶች ማለት ነው በተለይ ሴቶች በጣም ያናደዳል። አሁን ጓደኛዬ ለምሳሌ አብሬያት የጠጣው አብሬያት የበላዋት ባሌ እንደ እህትና እንደ በቃ ማያት እኔ እንደ ጓደኛዬ የቅርብ ጓደኛዬ ማያት እኔ ከዛ ህይወት ውስጥ ወጥቼ ያንን ህይወት ለሷ ስሰጥ ስንት አመት የለፋችበት ለምሳሌ ስንት አመት ከሱ ጋር ለፍታ እንግዲህ አሁንና ድሮ አንድ አይደለም አይደል ጋይዝ? ድሮ መቼስ ብዙ ቻሌንጅ አለው። የሰው ሀገር ነው። ከባድ ችግር አብሮ አሳልፋለች። ይሄን ሰኢድ አኪድ ሱመያ ማለት ነው እዚህ ደረጃ የደረሱት ብዙ ነገር አብሮ አሳልፈው ነው። ዛሬ ያንን ህይወት ያንን ቻሌንጅ አሳልፋ እዚህ ካበቃች በኋላ እዚህ ከደረሰች በኋላ ያንን ደስታና ምቾት ይሄ ሁሉ ማለት ነው አሁን ካወዲህ መቼስ ያኔ በቃ ያኔ ምንም ችግር የሚገጥም የለም። ጠንክሮ ከሰሩ በቃ ተንደላቃ ነው የምትኖረው አሁን የምታገባው ማለት ነው። ያንን ህይወት ለሷ አሳልፋ ስትሰጥ በጣም ያማል፣ ወላሂ በጣም ያማል።
መቼስ ድሮ የሆነ ነገር ኖራቸው አይደለም። ብዙ ችግር አለ፣ ብዙ ቻሌንጅ አለ፣ ስደት አለ። አብሮ አሳልፈው ታግለው ልጅ አግኝተው እዚህ ደረሱ። እውነት ግን ሱመያ ቦታ ሆናችሁ ስታስቡት በጣም ያናድዳል። ግን ይሄ እኔ በጣም ነው የሚያናድደው። ግን ደግሞ ሱመያም ጥፋተኛ ናት። ለምን ይሄውን ላሳልፋ ዛሬ ራስ በራሷ አሳልፋን የሰጠችው ሰኢድን ራሷ ለሌላ ሰው ምንም እሱ መጥፎም ቢሆን ቢጎዳትም ማለት ነው። ለምን አብራ 2 ልጅ ወልዳለች። አብራ ብዙ ችግር አሳልፋለች። እሱ ምንም ቢሆን ዛሬ እሷ ራሷን የቻለች ሰው ናት። እጁን አንጠልጥላችሁን ይዛ ወደ ቤት ማስገባት ያለባት ነበር እሷ ራሷ ማለት ነው። እኔ እንደ ሐሳቤ ሱመያ ራሷ አሳልፋ ሰጣ። አሁን በቃ እየተቃጠለች ነው ማለት ነው። ይሄ እያቃጠላት ነው። እና እሷ እንደ ሐሳቧ በፊት ሰኢድ መቼም እንደኔ አይነት ሴት አያገኝም። ሰኢድ እንደኔ አይነት ምስኪን ሴት አያገኝም። ምንም ቢሆን ያኔ ኑሮ በቃ ጥሩ ኑሮ አይኖርም ካወዲ ብላ የሱን በታችነት እያየች እሷ ደስታዋን እየሳቀኝ ለመኖር ፈልጋ ነው። ግን አይሆንም። ወንድ ልጅ ነው እሱ። ልክ እህቱ እንዳለች እሱ ወንድ ልጅ ነው። የሴትና ወንድ ጊዜ አንድ አይደለም። አስባችሁታል? ይሄንን ቆም ብለን ማሰብ አለብን። ለሷ ብሎ እሱ መስዋዕት ከፍሏል። ወላሂ እዚህ ሚዲያ ላይ ወጥቶ አልቅሷል። ልጆችን አሳይኝ ባትፈልግኝ ራሱ ያንን የልጆቹን ናፍቆት አስቡት። የሱመያ ናፍቆትና የልጆች ናፍቆት ማን ያወሰደው? ሮዛ። እንግዲህ ምንም ማድረግ አይቻልም። ሱመያ እንግዲህ እንደምንም ብለሽ ከህይወቱ ማውጣት አለብሽ። አሁንም ቢሆን ወይ ደግሞ አሁንም ቢሆን እሱ ምንም አላላት፣ እፈታሻለሁ አልፈልግሽም አላላትም። ስለዚህ መመለስ ትችላለች። ካልፈለገ ደግሞ ከህይወቱ ወጣ እሷም የራሷን ላይፍ መኖር እሱም የራሱን ትዳር ይኑር። በቃ እንደዛ ነው የምለው ጋይስ እኔ። ለማንኛውም እሱ ደግሞ የምትለው ሱመያ እሱ እኔን ለማናደድ ነው። ለምን ጓደኛዬን እኔ ድሮ አብረን ስንኖር ጊዜ ጓደኛዬን እንዳታገባ እኔ የቅርብ ጓደኛዬ ብዬ የምወዳት ሴት እንዳታገባ፣ ሌላ ሴት ግን አግባ ብዬ ፈቅጄዋለሁ። እሱ አሁን ሮዛን ወዶ ሳይሆን እኔን ለማናደድ ነው። እኔ ያን ጊዜ እንደዛ ስላልኩት እሱ እቺን ይዞ እኔን ለማናደድ ነው እንጂ ሮዛን ወዶ አይደለም። ታያላችሁ፣ አብሯት አይኖርም። ሮዛ ወይ እያስለቀሳ ካልኖረ እኔ ሰው አይደለሁም እያለች ነው ማለት ነው። እንግዲህ ይሄ ማለት ነው እኔ እንደ ሐሳቤ ይሄ እነ ሰኢድና ሮዛ ከተጋቡ ይሄ የነሱ ኑሮ ነው። አብረው ኖሩ፣ ተፋቱ። ይሄ ያኔ ካላ ከመጣ እንግዲህ ይሄ ራሳቸው መቻል ነው። ልክ አንቺው እንደቻልሽ ራሳቸው መቻል አንቺ